እንግዲህ ሊዲያን አግቷታል ማለት ነው። ይሄ ልጅ ምን አስቦ ነው ሊዲያን ያገታት? ሊደፍራት ነው ወይንስ ምን ሊያደርግ ነው? ስራ አለ ብሎ ከወሰዳት በኋላ አፏን አፍኖ እንደዚህ የሆነ ቦታ ላይ አስገብቷታል። በጣም ከባድ ነገር እያደረገ ነው ልጁ ማለት ነው። አሁን ላይ ለምለምና አደይ በጣም ውዝግብ ላይ ናቸው ያሉት ማለት ነው። ለምለም እዛ ጋር ፍቅሯን ለማዳን ትሯሯጣለች። እዚህ ጋር ደግሞ እውነት ለመናገር እኔ ይሄ ነው ብዬ ልነግራቸው አልችልም። በጣም ከባድ ነው አሁን ላይ ያሉበት ሁኔታ። ፍቅርም ብትሆን ሌላ ከባድ ነገር ነው እያመጣች ያለችው ማለት ነው። ሊዲያም እንግዲህ በሌላ ሰው ቤት ውስጥ ባለ ሰው ታግታለች። ወንድሟ ይሄን ነገር ዴቭ ሲሰማ ምን ሊያደርግ እንደሚችል በጣም ከባድ ነው። ምክንያቱም በጣም ነው የሚወዳት፣ በጣም ነው እኔ ማንም ሰው እህቱን የሚጠላ የለምና በጣም ነው እንትን የሚላት። ቀበጥ ብትሆንም ግን ደግሞ ይወዳታል። ስለዚህ ኤላም ደግሞ እንግዲህ ለምለምን በጭራሽ ልጅቷን ስላላወሻት እንጂ እሷ መጥፎ ሰው አይደለችም እያለ ስለ እሷ ጥሩ ነገር ማውራት ፈልጋል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። የተወዳጁ የአደይ ድራማ እንግዲህ ተለቋል። በጣም በጉጉት እየጠበቅኩ ነበረ። ምክንያቱም በተለይ የባርኮት ፍቅረኛ በጣም የምታስጠላ ሞልቃቃ ሞጋጋ ልጅ ናት ማለት ነው። በጣም የምታስጠላ እውነት ለመናገር እዚህ ጋር እንግዲህ ተሰባስበው ምሳ በልተው ከጨረሱ በኋላ ይጣፍጣል እናመሰግናለን ሲሉ እንደ የሚጣፍጥ ምግብና የማይጣፍጥ ምግብ አትለዩም እንደ ነበር ያለችው ማለት ነው። ምክንያቱም የሰውን ልብ መስበር በጣም ነው በቃ የምትችልበት ማለት ይቻላልና በጣም ከባድ ልጅ ናት ማለት ነው። ኤላም ቢሆን ደግሞ ይሄን ነገር ታደርጋለች ብሎ አልጠበቀም። ግን ደግሞ እሷ በጣም መጥፎ ልጅ እንደሆነች አላወቀም ማለት ነው ልጅቷ በጣም መጥፎና አስቀያሚ ጸባይ እንዳላት በጭራሽ ኤላ አያውቅም። ልጅቷ ግን በጣም ከባድ ጸባይ ነው ያላት ማለት ነው። በጭራሽ ከሰው ጋራ መኖር የማትችል ማለት ነው። በቃ ምንም መጥፎ ነገር ከማሰብ ውጭ ልክ እንደ ፍቅር ራሱ አሁን መጥፎ ነገር እንጂ ጥሩ ነገር በጭራሽ ማሰብ አትችልም በጸባይዋ ማለት ነው። በቃ እና በጣም ከባድ ነው። ኤላም አሁን ላይ ያለበት ሁኔታ ይከብዳል። እዚህ ጋር ባርኮትን አፈቅረዋለሁ ብላ ከባርኮት ቤት መታ ቤቱን እየገለበጠች ነው። እዛ ጋር ደግሞ ኤላን ትፈልገዋለች። ፍቅርም በጣም ተናዳለች። ምክንያቱም እዚህ ጋር ከዴቭ ጋር ነበር ያገኘቻት። አንቺ ምን አገባሽ ለምን እንደዚህ ትቃጠያለሽ ነበር ያለቻት ማለት ነው። ግን ደግሞ ፍቅር ዴቭን እንደምታፈቅረው አታውቅም ልጅቷ ማለት ነው። ዴቭም እዚህ ጋር እያስጠነቀቀው ነበር ማለት ነው። እህቱ ጋር ምንም ነገር ቅርብነት እንዳይኖረው ማለት ነው። በጣም ከባድ ነው የዛሬው የአደይ ድራማ እውነት ለመናገር በጣም ግልብጥብጥ ያለ ነገርና የተተረማመሰ ነው ማለት ነው። የተደበላለቀ ሆኗል ማለት ነው። ለሙዬም እንግዲህ ከአደይ ፊት ካገኘሽ ከዚህ በኋላ ጉዲሽና ማፈላው ብላ በጥፊ ነበር ማጠናገርሽ ብላ ከኩሽና ቤት አወጣታለች። ምክንያቱም እጇን ዘረጋች አደይ ለመማታት። ምክንያቱም አደይ ባርኮትና አደይ እንደሚፋቀሩ ሰምታለች ማለት ነው። ይሄ ነገር ደግሞ ለሷ በጣም ህመም ነው ብዬ አስባለሁ ማለት ነው። በጣም ነው የምትቀናው። ምክንያቱም እሷ የዴቭ ፍቅረኛ ናት። ግን ደግሞ ለምንድነው በእንትና የምትቀናው አላቅም። ብቻ በሱ በኤላ ለምን እንደምትቀና ኤላና ለሙዬ በጣም የሚዋደዱ ፍቅረኛሞች ናቸው። ማንም ሰው በመሀላቸው መግባት የለበትም። በጣም ምርጥና አንድ ላይ መሆን ያለባቸው ምርጥ ጥንዶች ናቸው ማለት ነው። እና ስለዚህ ቤተሰቦቼ በጣም ከባድ ነገር እየተፈጠረ ነው ማለት ነው አደይ ድራማ ላይ። ወንዶቹም በቃ ለብቻ፣ ሴቶቹም ለብቻ በቃ በጣም ትርምስምስ ብሏል ማለት ነው። እዚህ ጋር በቃ እኔ ምነው ኤላ በቃ ሴቶቹ ምን እየሆኑ ነው ብሎ ለራሱ ነበር ግራ የተጋባው። እዛ ጋር የባርኮት ፍቅረኛ ኤላ ጋር ትመጣለች፣ እዛ ጋር ደግሞ ሊዲያ ትመጣለች፣ እዚህ ጋር ደግሞ ፍቅር አለች። በቃ ሴቶቹ ምን እንደሚፈልጉ ራሱ ማወቅ አልተቻለም። እና ትርምስምስ ነው ያለው ሁሉም ነገር ማለት ነው። በጣም ከባድ ነው ከምላችሁ በላይ ቤተሰቦቼ። እና እስኪ የእናንተ ሀሳብ እንዴት ነው? የዛሬውን የአደይ ድራማ እንዴት አያችሁት? በተለይ የባርኮት ፍቅረኛ በጣም ነው የምታናድደኝ ከምላችሁ በላይ። ሳያት ራሱ ደሜ ይፈላል። ልክ ፍቅርን ነበር የምጠላት፣ አሁን ደግሞ ሌላ በጣም የምታስጠላ ሞልቃቃ ቆሻሻ የሆነች በቃ ምን ልበላችሁ፣ በቃ ስራዋ ሁሉ የሚያስጠላ በቃ ባርኮት የቤቱን ኃላፊነት ሰጥቶኛል፣ እኔ ነኝ እናንተን ማስተዳደራችሁ ማለት ነው የቀራትና አላቅም። በጣም ከባድ ነገር ተፈጥሯል ማለት ነው እሱ ካልመጣ ማለት ነው።